ቁርአንና ሐዲስ ይበቁናል። ይህን አባባል እንግዲህ በተደጋጋሚ በጣም ብዙ ሰዎች ሲሉት የምንሰማው ነገር ነው። ቁርአንና ሐዲስ ይበቃናል፣ ሌላ ነገር አያስፈልገንም፣ እነሱ ውስጥ ሁሉ ነገር አለ የሚል ሙግት ነው። ይህ ንግግር በራሱ የእውነትን ልቦና ያገኘ ቢሆንም ነገር ግን ሙሉ አይደለም። ቁርአንና ሐዲስ ይበቁናል ማለት ምን ማለት ነው? ቁርአንም ሐዲስም ስንመለከታቸው ሁለት አይነት ዒልም ነው ያላቸው በውስጣቸው። ዒልሙን ፊል ኪታብ ወዒልሙን አሻረ ኢለይሂል ኪታብ። ቁርአን ውስጥ ያለ እውቀት አለ፣ ቁርአን የጠቆመው ደግሞ እውቀት አለ። ሐዲስ ራሱ ውስጡ ላይ እውቀት አለው፣ ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ማስተማሩ ደግሞ የጠቆመው እውቀት አለ። ስለዚህ ቁርአንና ሐዲስ ላይ ዳይሬክት በብዛት የምናገኛቸው ነገሮች ምንድን ናቸው የሚለውን ስንመለከት ሜንሊ ከእምነት ጋር ተያያዥነት ያላቸው አቂዳ ምናምን እነዚህን ኬዞች ዒባዳ ሞር ኦር ለስ በአብዛኛው በደንብ በዝርዝር እናገኛቸዋለን። ከዚህ ውጪ ግን ያሉ ጉዳዮች ቁርአንና ሐዲስ በአብዛኛው ሙሉ ለሙሉ ማለት አንችልም፣ በአብዛኛው ግን ጠቁሟቸውን ያለፉት ተመልከቷቸው፣ አጥኗቸው፣ እዚህም አካባቢ ልታውቁ ልታጠኑ ይገባል በሚል ጠቁመው ነው ያለፉት ቁርአንና ሐዲስ። ሙስሊም የሆነ ደግሞ ሰው የአኺራ ስኬትን ብቻ አይደለም የሚፈልገው። አላህ ሱብሓነሁ ወተዓላ ትክክለኛ የሆኑ አማኞቹን ካራክተር ሲገልጽ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺራቲ ሐሰነተን ወቂና ዓዛበ ናር የሚሉ ናቸው። እኛ በዱንያም ስኬትን እንፈልጋለን። ስለዚህ እያንዳንዱ ተጨባጭን ሊገልጡልን የሚችሉ እውቀቶች ቁርአንና ሐዲስ በቀጥታም ይሁን በተዘዋዋሪ የጠቆሟቸው ላይ ኤክስፐርቲስ መሆን ይጠበቅብናል። ሀገራችን ታድግ ከፈለገን በቀጥታም ይሁን በተዘዋዋሪ ቁርአንና ሐዲስ የጠቆሟቸው እውቀቶች ላይ ኤክስፐርቲስ መሆን ይጠበቅብናል። የሰዎች ዱንያዊ ስኬትም ዱንያዊ ልህቅና መሪነትም የሚለካው እዚህ ጉዳይ ላይ ባጠፉት ጊዜና ልፋት ልክ ነው። ይህን ደግሞ የሚያደጉ ሀገራትን እየተመለከትን ነው። ወይም አሁን ባለው ዓለም በምናየው አደጉ የሚባሉ ሀገራት አማኞች ነን እኛ ኦልሞስት አማኞች ነን ሀገራችን ላይ ወይም እምነት አለን። ነገር ግን ይህ እምነታችን ወዴት ነው ፑሽ እያደረገን ያለው? ይህን በጣም ማጤን ይፈልጋል። አደገኛውን አባባል ስለሆነ ነው። ጀነራሊ ስናየው ትክክል ነው። ነገር ግን ውስጡን በደንብ ስንመለከተው ደግሞ ክፍተቶች ያሉበት ሀሳብ ስለሆነ ነው። ስለዚህ ቁርአንና ሐዲስ ይህ አይነት መልከታን ያላቸው ቀጥታ የጠቀሙት ነገር አለ ወይም በዝርዝር ያብራሩት ነገር አለ። እዩት፣ ተመልከቱት። ደግሞ ለኛ ልፋቱና ጥረቱን ዝርዝር ነገሩን እንድናውቀው ደግሞ በር የከፈቱልን ነገሮች አሉ ማለት ነው። ለዚህ ነው ታላቁ የዘመናችን ሊቅ ከነበሩት መካከል መሐመድ አልገዛሊ እንዲህ ይላሉ። አንድ ሰው እምነቱን ለማወቅ ምናልባት የሚያስፈልገው 7 መስመር 8 መስመር ነው፣ አርካኑ ኢስላም ማለት ነው። ከዛ በኋላ ዝርዝር ነገሮችን ለማወቅ ደግሞ ምናልባት 20 ፔጅ 30 ፔጅ ነው የሚያስፈልገው ኢባዳዎች እንዴት መፈጸም እንዳለበት። ከዚያ ሰላቱን ለመስገድ ደግሞ 1 ሜትር ተኩል አካባቢ ነው የሚበቃው። ነገር ግን እቺን 1 ሜትር ተኩል ለመጠበቅ ከሰማይ እስከ ምድር የሚሞላ እውቀት ያስፈልገዋል ይላሉ። ይህን እውቀት ቁርአንና ሐዲስ የጠቁሙት እውቀት ነው፣ በዝርዝር የሌለው ማለት ነው። እዚህ ላይ በጣም መልፋት በጣም መድከም ይጠበቅብናል እንደ ሀገርም እንደ ሙስሊም ኮሚኒቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።